ከአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ የተሰጠ መግለጫ። ህልቆ መሳፍርት የሌለው የአማራ ህዝብ መከራና ስቃይ ያስቀጠለው ፋሽስታዊ የአብይ አህመድ ቡድን በአማራ እና አማራነት ማንነት ላይ ያነጣጠረ ህልውናውን ፈጽሞ የማክሰም መዋቅር መር ሁለንተናዊ ጥቃት ለመከላከልና አደጋውን ለመቀልበስ ባለፉት ጥቂት ዓመታት አማራ ራሱን ለማትረፍ በነቂስ በፋኖ አደረጃጀት ተደራጅቶ ኢተገማች በሆነ ሁኔታ አስከፊውን አገዛዙን እያፈራረሰው ይገኛል። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ በሁሉም የሰሜን አማራ ቀጠና ወይንም ጎንደር ዞኖች በመንቀሳቀስ አያሌ ስኬታማ ወታደራዊ፣ ፖለቲካዊና አስተዳደራዊ ተግባራትን በመከወን ሰፊ ህዝብ እያስተዳደረና በርካታ ጠንካራ ሰራዊት እየመራም ይገኛል። ቢሆንም ትግሉን ከመታገል በላይ ትግሉን መጠበቅ አስፈላጊ በመሆኑ ውስጥ አደረጃጀት የማጥራትና የማብቃት ተቋማዊ ንቅናቄ በማድረግ በአጭር ጊዜ ለድል የሚያበቃ የአመለካከት የተግባርና የአሰራር ጥልቅ መግራት ተግባር መከወን አስፈላጊ ሆኖ ተገኝቷል። ትግላችን በአንድ ወቅት ድርጅት እየተመራ አስከፊውን አገዛዝ በመገርሰስ አማራው የተሟላ ድል እንዲጎናጸፍ የምናደርገውን በጎ ሚና ከማስቀጠል መሳ ለመሳ ከድህረ አብይ አህመድ መገርሰስ በኋላ የምትጸናውን ሀገር የሚበይንና የሚረከብ ሁለንተናዊ ዝግጅት አስፈላጊ መሆኑን በማመን ብርቱ ስራዎችን በአፋጣኝ መከወን እንዳለብን እንረዳለን። በእሳት ተፈትነው ያልተበገሩ ነባር አርበኞችና ወጣት አብዮተኛ ምሁራን መሪዎችን እንዲሁም ጀግና ሰራዊታችን ለተሻለ ድል ለአመርቂ ተቋማዊ አስተሳሰብና አሰራር ማብቃት የነገ ሳይሆን የዛሬ የግብር ግዴታችን መሆኑን የእዙ ስራ አስፈጻሚ አመራር በመገምገም ግልጽ ስምሪት ተሰጥቷል። በደም ዋጋ የጠራውን ዓላማና ግባችን ለመበረዝ ለመጥለፍና ለማዳከም ከተቻለም በራሳቸው ፍላጎት ስር ለማስገበር የሚታትሩ የትግሉ ቁማርተኞችን እየተመለከትን መቆየታችን ታውቆና ታምኖ ያደረ ሀቅ ነው። ላለፉት 20 ቀናት በተመረጡ ኮሮችና ክፍለ ጦሮች እንዲሁም ወረዳዎች የማጥራትና የማብቃት የሙከራ ስራዎቻችን ጀምረን የቆየ እንደሆንም በሁሉም ቀጠና በተሟላ ሁኔታ ንቅናቄውን ማስጀመር ታምኖበታል። ስለሆነም ከዛሬ ህዳር 30 2018 ዓ.ም ጀምሮ በማጥራትና በማብቃት ህልውናችንን እናረጋግጣለን በሚል መሪ ቃል ለሚቀጥሉት 45 ቀናት ውስጥ አደረጃጀታዊ ንቅናቄ በይፋ መጀመራችንን እያበሰርን በማጥራትና ማብቃት ተልኳችን የሚከተሉት አንኳር ተግባሮች የሚከወኑ መሆኑን በመረዳት ህዝባችንና ሰራዊታችን ያለሰለሰ ድጋፍ እንዲያደርግልን ጥሪ እናስተላልፋለን። አንደኛ፣ በተዘጋጁ ሰነዶች ስልጠና መስጠት ማለትም የህዝብ አስተዳደርን፣ ፋይናንስ አሰባሰብና አስተዳደርን፣ የሰራዊት ማደራጃ የተሻሻለ መመሪያ፣ ሀገር አቀፍና ዓለም አቀፍ የተመረጡ ጉዳዮች ዙሪያ እንዲሁም ሌሎች መሰል የተሰናዱ ሰነዶችን መነሻ በማድረግ ለመዋቅራችንና አመራርና አባላት ስልጠና ይሰጣል። የአስተሳሰብና የተግባር እንዲሁም የአሰራር ወጥነት በማንበር የተሻለ ግዳጅ ብቁና ንቁ ቁመና እንፈጥራለን። ሁለተኛ፣ በውስጥ መረጃና ማስረጃ ተመርኩዘን የጀመርነውን ሰርጎ ገብ ጥገኞች የማጥራትና የመግራት ተግባሮች በሁሉም ኮሮቻችን እስከ ታችኛው ሰራዊት ይፈጸማሉ። እንደ ህዝብ ህልው ሆኖ ለመትረፍ በምናደርገው መራር ትግል ተጠልለው መስዋዕትነታችን ለግል ማንኛውም ጉዳያቸው በማዋል ተመሳስለው የተሰማሩ ወንበዴዎችን ከአረመኔው ጠላት ትስስር ያላቸው የዘመናችን የዲናር ተመንዛሪዎች መርምረን እንለያለን፣ መንጥረን እናጠራለን። ሶስተኛ፣ ከውስጥም ሆነ ከውጭ ትግሉን ለማዳከም የተዘረጉ ኔትወርኮች ይበጣጠሳሉ። አፍራሽ ደላሎችና ቅጥረኛ ሳይበሮች የካብ ውስጥ እባቦች የትግሉ ዕዳና ፍዳ ሆነው እንዳይቀጥሉ በጥልቅ ማጥራትና ማብቃት ንቅናቄያችን ቅድሚያ ትኩረት ከተሰጡት ተግባሮቻችን መካከል ይጠቀሳሉ። አራተኛ፣ በቅርቡ ማስረሻ ሰጤ የተባለ ከሌላ ድርጅት የተባረረ ግለሰብ ከአገዛዙ ጋር ሆኖ በበርካታ ሚዲያ ፋኖን ወክሎ ተደራድሮ የሰላም ስምምነት እንደተፈራረመ የፋኖ ሰራዊት በየአካባቢው ትግሉን ትቶ እንዲገባ እየተሰራጨ ያለው ወሬ ድርጅታችንና ሰራዊታችን እንዲሁም ለዛችን የማይመለከት የግለሰቡና
ዚያች በርባሪው አረመኔያዊ አገዛዝ የመጨረሻ የቅጥፈት ፕሮፓጋንዳ መሆኑን ተገንዝበን ተልኳችን ላይ ብቻ ትኩረት እንድናደርግ መልእክት እናስተላልፋለን። አምስተኛ ጨፍጫፊው ስርዓት በንጹሃን ወገኖች ላይ የህይወትና የአካል ጉዳት ከማድረስ በተጨማሪ የፋኖ ዘመድ ወይንም ወዳጅ ያላችሁ በማለት ንጹሃንን ወገኖች ያለ ጥፋታቸው በማሰርና በማፈን ያንገላታና ሰብአዊ ጉዳት እያደረገ ወንጀል እየፈጸመ ይገኛል። ንብረት ማውደም፣ መዝረፍና ከቀያቸው የማፈናቀል የሰብአዊ ወንጀሎችን እየፈጸመ የሚገኝ መሆኑ ታውቆ የሚመለከታችሁ ሀገር በቀልም ሆነ ዓለም አቀፍ ድርጅቶችና ማህበራት ጉዳዩን በአንክሮ ተከታተሉ ዘንድ እያስጨበጥን ለሚፈጸሙ ኢሰብአዊ ወንጀሎች ተመጣጣኝ አጸፋዊ እርምጃ እየወሰድን እንደቆየንና አጠናክረን እንደምንቀጥል እናሳውቃለን። ውድ ወገናችን፣ የሰራዊታችን አባላትና አመራሮች እንዲሁም የትግሉ አጋሮች በሙሉ ጥልቅ ማጥራትና ማብቃት ንቅናቄ በሚል መሪ ቃል የጀመርነው ንቅናቄ ከማብቃት በላይ ከማታገልም በላይ ከመታገልም በላይ ትግላችንን የምንጠብቅበት የእረንት ክዋኔዎችን ገቢራዊ የምናደርግበት በመሆኑ ከወዲሁ ተረድታችሁና አስረድታችሁ ከጎናችን እንድትቆሙ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ጥሪውን ያስተላልፋል። ዘመቻ ጥልቅ ማጥራትና ማብቃት ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። ህዳር 30 2018 ዓ.ም አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ጎንደር አማራ። በሮችን በላቸው ከጃማዶ ይብሎ ያሳር አይደለም ወይ የምናየው ሁሉ አረ ደኑን ደኑ ዳኑ በለማተ